ኢንተግሪቲን ላይክ ተግባብተናል ኢንተግሪቲ መኖር አለበት የሚለው ላይ በደም ተግባባል ሁላችን ዲስከስ እያደረግን ማለት ከዛ ማታ በነበረው ኬዝ ምን ታስባላችሁ እየጠይኳቸው አይ ልክ ነች መዋሸት የለባትም ተባባልን ማለት ነውና እንግዲህ ይባላል ተደጋጋሚ ሶፍት ስኪል ይባላል ሶፍት ስኪል ምንድነው ሃርድ ስኪል በምን ይለየዋል 2 ሳምንት አልቆየምና ምን ጠየቀች እንደው ስትልካቸው ብትችል ትንሽ የትሬኒንግ ሰተ ብትልካቸው አለች እና ከስር የሆነው በጣም አስቸጋሪ ሆነ ቀበላቃት አዎ ይጣላል ይጋጫል ምናምን ነገርና ደወለችልኝ ቅዳሜ ቀን ነበር አረሰው አሁን ከዘረዘርኳቸው ውጪ ደግሞ እየሮጥክ ነው ሩጫውስ እንዴት ነው በጣም ስጋቴ ምንድነው ህክምና ካልወደድከው ወይ ደግሞ ህክምና ልብ ካልፈለገ የምትቀመጥበት ሞያ አይደለም አይ ቲንክ አሁን የ21 ዴይ ስልጠናው ላይ የመጀመሪያ ፎከስ የምናደርግበት ነገር ፐርፐዝ ነው እና በጣም በምድር ላይ ካሉት ይሄ ምንድነው ይባላል ቀስ ብሎ የሚሮጥ ሯጭ ማለት እኔ ነኝ ማለት ነው እኔ ሁሌ የማነሳው ነገር ምንድነው ፊዚካሊ የምናገኛቸው ነገሮች የምናጣቸው ናቸው ስለዚህ ለሰው ልጅ ትልቁ ነገር ለዚህ ምድር ምን ልሰራ ነው የመጣሁት ነው ያን ነገሩን አግኝቶ ከሄደ እና ሰው ፐርፐዙን አውቆ የመጣለትን ነገር ተረድቶ ይሄን ነው መስራት እንፈልገው ሲል ማየት ደስ ይለኛል ሃይ እንደናችሁ የስታርታፕ ፖድካስት ቤተሰቦች እንደምን ከርማችኋል በዚህኛው ኤፒሶድ ደግሞ ሌላ እንግዳ ይዘንላችሁ መተናል ስለ እንግዳችን በደንብ ዝርዝር ነገር እነግራችኋለሁ ይሄን እንደምታውቁት ይሄ ስታርታፕ ፖድካስት በቢዝነስ እና ፕሮፌሽናል ጉዳዮች ላይ እንግዶችን ይዘን እየመጣን ቢዝነስ አይዲያዎች ላይ እናወራለን እንወያያለን ፐርሰናል ዴቨሎፕመንት የመሳሰሉ ጉዳዮችን የምናነሳበት ውይይታችን ነው አምሹር እንደምትጠቀሙበት ቆዩ አብራችሁን ተከታተሉን ዶክተር ዳኒ ይባላል ዶክተር ዳንኤል ድጋፌ በሜዲካል ዶክተር ነው ከዛ ባሻገር ደግሞ በጣም በርካታ ማህበራዊ ስራዎችንም የሚሰራ ወጣት ፕሮፌሽናል ነው ዳኒ እሱ ጋር በጣም ሰፊ ውይይቶች እናረጋለን የሊንክድን አፕካሚንግ ሊንክድን ኖሚኔሽንም አለው ቼንጅ ሜከር ኦፍ ዘ ይር ካልተሳሳትኩኝ አንድም ሌላ ዘርፍ አለ ይነግረናል እሱ እንዲሁ ከዛ ባሻገር ደግሞ የተለያዩ በጎ ስራዎችን በኤንጂኦ ወይም ደግሞ በናን ገቨርንመንት ኦርጋናይዜሽኖች በመስራት የሚታወቅ ነው በዛው አጋጣሚ ደግሞ ሰዎችን ስራ በማገናኘት ደግሞ በጣም የተለየ ፓሽን ያለው ሰው ነው ዳንኤል ስለዚህ ፐርሰናል ጀርኒውን ያነሳልናል ከዛ ደግሞ ኢንጌጅ የሚያደርግባቸውን ስራዎችንም ጭምር እናነሳለን ብዙ ነገሮች የምትማሩበት ቆይታ እናደርጋለን ቀጥታ ወደ ዳንኤል ልውሰዳችሁ እንዴት ነው ዳኒ እንዴት ነህ አቤላ እግዚአብሔር ይመስገን ራስህን አስተዋውቅልን እስቲ እሺ መጀመሪያ ስታርታፕ ፖድካስት ላይ ስለጋበዛችሁ በጣም አመሰግናለሁ አይ ቲንክ ብዙ እንደዚህ አይነት ዲስከሽኖች በበዙ ቁጥር ለብዙዎቻችን የምንማርበት ነገር ይኖራል ብዬ አስባለሁና እናንተን በጣም ማመስገን ፈልጋለሁ እኔ ዳንኤል ድጋፌ ይባላለሁ ዲግሪን የተማርኩት በህክምና ነው ሀረማያ ዩኒቨርሲቲ ነው ግራጁዌት ያደረኩት ህክምና ግራጁዌት ላድርግበት እንጂ አልሰራሁበትም ወይ ደግሞ መስራት ብዙም ፓሽኑ የለኝም ከዛ በኋላ ኢንጌጅ ያደረኳቸው ብዙ ነገሮች ማንም ሐኪም ባይሆንም የሚሰራቸው ነገሮች ነበር ስሰራም የቆየሁት ከበጎ ስጦታ በጎ አድራጎት የሚባል የአገር በቀል በቻሪቲ መስርተን እሱ ላይ ኦልሞስት ወደ 5 አመት ይሆነናል እሱን እንንቀሳቀሳለን ከዛ በተጨማሪ ሆፕ ቢዮንድ ኢንተርናሽናል የሚባል የአሜሪካ ቤዝ ያደረገ ኖርዝ ካሮላይና ቤዝ ያደረገ ነን ፕሮፊት አለ እሱ ቤዚካሊ የምንሰራው ሆስፒስ እና ፓሊቲቭ ኬር ወይ ደግሞ በአማርኛው ጽኑ ሙማን የሆኑ ሰዎችን እንክብካቤ ያስፈልጋቸዋል እና እነሱን የራሳችን ባለሙያ በመመደብ እሱን ስራ እንሰራለን እሱን እንደ ካንትሪ ዳይሬክተር አገለግላለሁ ዛሬ ደግሞ ሞር በሰፊው የምናወራው ደግሞ የ21 ዴይ የሚል ኮንሰፕት ይዘን ኦልሞስት ከኖቬምበር 2025 ጀምሮ እሱ ላይ እየተንቀሳቀስኩ ነው ያለሁት እና ብዙ የተንቀሳቀስኩባቸው የሰራውባቸው ነገሮች ከይሄ በጎ አድራጎት ስራዎች እና ከዛ በኋላ ደግሞ ወጣቶች ጋር የሚያገናኝ ነገር ስለሆነ ዛሬም በሰፊው ደግሞ እሱን እንጫወታለን ብዬ አስባለሁ ቴንክ ዩ በጣም አሪፍ ማን ላስፈቅድ መጀመሪያ ዶክተር ዳኒ ብያለሁ ዳኒ ኢዝ ቤስት ቴንክ ዩ ስለተፈቀደልኝ በጣም አሪፍ ሶፍት ስኪልን በደንብ እናነሳለን አሁን ዛሬ በደንብ እንድናወራ
የፈለግነው በዚህ ኤሪያ ላይ ነው። ሶ ወደ መሀል እንመጣበታለን እና ሶፍት ስኪል እንግዲህ በጣም 21 ሴንቹሪ ስኪል ይሉታል ብዙዎቹ። እናንተም ደግሞ ይሄ 21 ዴይስ ትሬኒንግ ስትሰጡ በዋናነት እዛ ላይ ታተኩራላችሁ። እሱም በደንብ እንነካከዋለን። ምናልባት ኦዲየንሶቻችን ይሄ ፕሮግራም በደንብ ይሄ ሶፍት ስኪል የሚባለው ኮንሰፕት በደንብ ማወቅ የምትፈልጉ መረዳት የምትፈልጉ ዳኒ እንግዲህ ሶፍት ስኪል ከማንበብ ባሻገር በማስተማርም ብዙ ወጣቶችን ደግሞ በዚህ ሶፍት ስኪል በቅተው ስራ እንዲያገኙ ስራቸው ላይ ፕሮፌሽናቸው ላይ በጣም ሰክሰስፉል እንዲሆኑ በማድረግ ረገድ በጣም ሰፊ ስራዎችን እየሰራ ስለሆነ አምሹር ሶፍት ስኪል ላይ ቆንጆ ነገር ታገኛላችሁ። ስቴይ ቲዩንድ ለማለት ነው። ምንድነው ዳኒ አሁን ያንተ ዘርፎች ብዙ ናቸው። ዶክትሬት እንትን ብለሃል፣ ሐኪም ነህ እንዳልከው ደግሞ ብዙ አልሰራህበትም ኤግዛክትሊ ሜዲካሉ ምናልባት ኦፕሬሽን ማድረግ መስፋት መድኃኒት ማዘዝ አልሰራ ይሆናል፣ ግን ሪሌትድ ነገሮች ሰርተሃል። ከዛ ባሻገር መጽሐፍ እየጻፍክ እንደሆነ አውቃለሁ፣ ኦር ጨርሰኸዋል። ከዛ ታሰለጥናለህ፣ ኤንጂኦ ትመራለህ። እንዴት ነው ይሁሉ ይቻላል? ያው እንትን ነው አይደል ምንድነው የሚባለው አይ ቲንክ እግዚአብሔር የረዳኝ ብዬ የማስበው ነገር ብዙ ነገር ስሰራ ተተኪ ወይ ደግሞ ስራዬን ይዞ የሚቀጥል ሰው ማፍራት ላይ በጣም እግዚአብሔር ረድቶኛል ብዬ አስባለሁና ለምሳሌ እንዳልከው ያልካቸው ኢንጌጅመንቶች የቤት ጨምሮ የተለያየ ኢንጌጅመንቶች ይኖራሉና አንድ በጣም በቃ እግዚአብሔርን የምናመሰግንበት ትልቅ ነገር ቲም ሰጥቶናል። በጣም ጠንካራ ቲም ማለትና ሞስት ኦፍ ዘ ታይም በጣም ቤዚክ የሆነ ሊደርሺፕ ነገሮች ላይ ካልሆነ ወይ ደግሞ ቢግ ዲሲዥኖች ካልሆነ ዴይ ቱ ዴይ አክቲቪቲ ላይ የምሰራቸው አብዛኛው ነገር ላይ ኢንጌጅ አላደርግም። ሶ አብዛኛው ጊዜ ሰው ሲያየኝ ምናምን በጣም ቢዚ መስላለሁ ማለት የሶሻል ሚዲያ ላይ አይ ቲንክ ፖስት ስታደርግ በተለይ ሊንክድን ላይ በጣም ትንሽ አክቲቭ ለመሆን ሞክራለሁ እና እሱ ላይ አይ ቲንክ የሆነ ጠዋት የሆነ ቦታ ሄደ ከሰዓት የሆነ ቦታ ስትሄድ ሰው ያንን እየተሯሯጥክ ምትል ይመስለዋልና ግን በጣም በዚህ አጋጣሚ በጣም በቃ በበጎ ስጦታም ብትል በሆፕ ቢዮንድ ኢንተርናሽናልም ብትል እና በ21 ዴይም ብትል በሶስቱም ኢንጌጅመንቶቼ ላይ በጣም ከምል በላይ የሚያሳርፉኝ ሰዎች አሉ እና ፕሮጀክት ማናጀሮቻችን ጎበዝ ናቸው በጣም እና ኦልሞስት በወር አንድ ጊዜ የራሳችን የሆነ ዲስከሽን ታይም እናደርጋለን። በሳምንት ፎሎ አፕ እናደርጋለን። ከዛ በተረፈ ዴይሊ አይፈልግም እና እኔ አም ሞር ፓሽኔትድ የወጣቶችን ቅድም ባል ነው ጋይድ ማድረግ ምን ያስደስተኛል መሰለ ከ10ኛ ክፍል ጀምሮ ዲያሪ ያው እንጽፌለ ልጅ ይያለና ብዙ ጊዜ ምንል ነበር ላይክ ብችል የሆነ ሰውን ወደ መስመር ማስገባት ብችል ብዬ አስባለሁ እና ሰው ፐርፐዙን አውቆ የመጣለትን ነገር ተረድቶ ይሄን ነው መስራት እንፈልገው ሲል ማየት ደስ ይለኛል። ሶ በጣም ብዙ ታይሜን ኢንጌጅ ማድረገው ስራ ከሌላቸው ወጣቶች ጋር በጣም ኢንጌጅ አደርጋለሁ። ስራ ሲይዙ እና ቴንክ ዩ ሲሉ ማየት እና መስማት ደስ ይላል በጣምና ስለ ክፍያም ስለ ምንም ጉዳይ አይደለም። አብዛኛውን ኢንጌጅመንት ማድረገው ከክፍያ ጋርም ተገናኝቶ አይደለም እና እግዚአብሔር ረድቶን እስካሁን ወደ 130 በላይ ልጆችን ስራ ሲይዘናል በዚህ 3 አመት ውስጥ ማለት ነውና ስለዚህ ይሄን ሳይ የኔ ጥንካሬ ወይ ኔ ጎበዝነት ሳይሆን በጣም ሰፖርት የሚያደርጉኝ በዙሪያ ያሉ በዚህ አጋጣሚ ባለቤቴም በጣም የምትገርም ሴት ነችና ሺዝ ላይክ ምንድነው ይሄ አንዳንዴ ገንቦ በጠጠር ይደገፋል አይደል የሚባለው እና በጣም ጋን በጠጠር ይደገፋል ይባላልና ብዙ ጊዜ ላይክ ጋን በራሱ ከወደቀ ይፈረከሳል አይደል ምንም ነገር የለውምና እንዳልኩክ ባለቤቴ በጣም ከማንም በላይ እግዚአብሔር ከዛ ቲሙ በጣም ጠንካራ ቲም አለና አይ ቲንክ ብዙ ነገር ከዚህ በኋላ የሚመጡ ብዙ ኢንጌጅመንቶች አም ፍሪ ብዬ አስባለሁ። በጣም ናይስ በጣም አሪፍ። አሁን ከዘረዘርኳቸው ውጪ ደግሞ እየሮጥክ ነው። ሩጫውስ እንዴት ነው? ማራቶን ሮጠህ ነው ዛሬ ራሱ ነገ የመጣኸው? ዌል ሚስተር አወጣው አይደል? ቱ ቢ ኦነስት ልንገርህ ይሄ ነገር በጣም ነው የሚያስቀው። ልጅ እያለሁ ላይክ አይደለም ኖርማል ሩጫ ልሮጥ ይቅርና 5 ደቂቃ በቋሚነት መሮጥ አልችልም እና በጣም ያው አብዛኛዎቻችን መጀመሪያ ስንሮጥ አይደል ልባችን ይደክማል መተንፈስ ይከብደናል እና የሚቃጠል አይነት ነገር እዚህ ጋር ያለ ስሜት ነው የሚሰማ ማለት ነው እና እኔ አሁን በህይወት ምን ይከብዳል ካልከኝ ይሄ ፊዚካል ኢንጌጅመንቶች ይከብደኛል። ሩጫ ወረስት ነው እና ምንድነው 21 ዴይስ እንጀምር በኋላ በደንብ እያነሳ ነው እንሄዳለን። ግን
አንድ በጣም የምናነሳላቸው ነገር ፐርሰናሊ ቻሌንጅ የሚያደርጋችሁን ነገር ኦቨርካም አድርጉት ነው። መልሳችሁ ቻሌንጅ ያርጉት ነገር ነው ማለት በቃ ችላችሁ ተገኙ እሱ ነው። እና ከዛ ምን ማድረግ ጀመርኩ። በዛ ጊዜ ምኖር የነበረው ኮተቤ ሀና ማርያም አካባቢ ነው። ኖቬምበር አካባቢ ነው ትሬኒንግ የጀመርነው። በኋላ በደንብ እመጣልሃለሁና ከዛ እሱን እያደረግን ስመላለስ ኢንቴንሽናሊ ታክሲ ያለመጠቀም ጀመርኩ እና አስቸኳይ ነገር ከሌለ ምናምን ነገር በእግሬ መሄድ ጀመርኩ። እና እንግዲህ ቅድም እንዳልኩ ከዛ በፊት 5 ደቂቃ በቋሚነት ሩጥ ብትለኝ ወድቃለሁ። እና ይሄንን ኢንጌጅመንት ጀምሬ ቀስ እያልኩ በ2 ወር ከ15 ቀን የሆነ ቀን ቪዲዮ ሰርቻለሁ ራሱ ሊንክድኢን ላይ በጣም ገርሞኝ ማለት ከኮተቤ ሀና ማርያም መገናኛ ደረስኩ ማለት እና that was amazing ለኔ። ሩቅ ነው እኮ 5 ኪሎ ሜትር አካባቢ ነውና እኔ በፊት ከአያት መገናኛ ታክሲ ቆሜ መጠበቅ አልወድምና አዎ ጆሬ ላይ የሚሰማ ነገር አደረግና ወክ እያደረኩ እንደውም ከአያት አይ ቲንክ 8 ኪሎ ሜትር ከዛ በላይ ነው እና ዝም ብለህ ትሄድ የሆነ ሰዓት ላይ ራስን መገናኛ ስደርስ ታገኘዋለህ እና the feeling የሚገርም ፊሊንግ ነው። እና ያው ሜንሽን አድርገን ማለፍ ያለብን የሯጭ ሀገር ነው እና ላይክ እኔ አሁን ወደ አዲሱ ቤተ መንግስት አካባቢ ስትሄድ ምናምን ነገር አንተ በጣም ቤስት ራነር ምናምን ነኝ ብለህ ራስን ታስባለህ። ስትወጣ ላይክ ትንፋሽ ከየት ነው የሚያመጡት ነው የሚያስብሉክ። እና ግን በዚሁ አጋጣሚ በጣም የሚገርመኝ ነገር አብዛኛውን ስለ ሩጫ ቪዲዮ ባይዘው የምታይ ከሆነ የምታያቸው ነጮች የሚሰሩትን ቪዲዮ ነው። የኛ ሯጮች ፐርሰናል ብራንዲንግ አሁን እንደ ሶፍት ስኪል ዛሬ ስለምናወራ ፐርሰናል ብራንዲንግ ላይ በደንብ አልሰራንም። እና ብዙ መማሪያ ቪዲዮዎችን ለምሳሌ የሩጫ ቴክኒክ የሆነ ነገር ብትል የምታገኛቸው አብዛኞቹን ነጮች የሰሩትን ነው። ግን ላይክ ቤስት ራነር ማን ነው ካልክ ኢትዮጵያውያን ነን። እና በጣም በሚያስገርም ሁኔታ አሁን ኬንያውያን ሯጮች ምናምን ነገር ትልልቅ የሚባሉ ሯጮቹ የሚገርም ቪዲዮዎች ይሰራሉ፣ ማስተማሪያ ቪዲዮዎችም ማለት ነው። እና በዚሁ አጋጣሚ እኔ የኔ ሩጫ ፓዝ ወይ ደግሞ የኔ ሩጫ መንገድ በቀን 5 ኪሎ ሜትር ወጣለሁ። ቅዳሜ ወይ እሁድ እንደ ትሬኒንግ አይነቱ ረጅም ርቀት ወጣለሁ። አሁን ዛሬ ለምሳሌ እዚህ ስንገናኝ ከመገናኛ እስከ ሰበታ ከሰበታም ያልፋል ፖሊቴክኒክ ኮሌጅ አለ እና 35 ኪሎ ሜትር አካባቢ ይሆናል። 7 ቀርቷል እና 35 ኪሎ ሜትር ነው። አይ ቲንክ ለ12:20 ጉዳይ ተነሳው እዛ 3 ሰዓት ተኩል ደረስኩ። እና በጣም በምድር ላይ ካሉት ይሄ ምንድነው ይባላል ቀስ ብሎ የሚሮጥ ሯጭ ማለት እኔ ነኝ ማለት ነው። ምክንያቱም በ42 ኪሎ ሜትር አሁን በ2 ሰዓት ከ2 ሰዓት ከምናምን ራነሮች ይጨርሳሉ። አንተ 35 በ3 ሰዓት ከስንት ጨረስክ? 3 ሰዓት ከ40 ደቂቃ ከ50 ደቂቃ። ብዙ ናችሁ? ለብቻዬ ነው የምሮጠው። ብቻህን ነው የምትሮጠው? አዎ። ሌላው ነገር በጣም ቴንክ ዩ። ሌላው ነገር ምን አስባለሁ ብዙ ጊዜ አክቲቪቲዎችን ስናደርግ ተቧድነን መስራት እንወዳለን which is good አይደል? እውነት ነው። አንዱ ለአንዱ ሞቲቬሽን ስለሚሆናል እና በጣም ግን ብዙ ጊዜ አሁን ለምሳሌ መንፈሳዊ ነገር ላይ ስለ ጸሎት ለምሳሌ ሲነሳ ሰው ለብቻው መጸለይ አይችልም፣ ለዛ ለብዙ ሰው አብሮ መጸለይ ይወዳል ይባላልና እኔ ብዙ ጊዜ ምንድነው ማስበው ፐርሰናሊ ማረጋቸው ነገር አብዛኛው በራሴ ነው ማረጋው። እና ሩጫውን ጧት ተነስተህ ጫማ ለብሰህ መንገድ ላይ ብቻህን መሮጥ ምንም ኤርፎን ምናምን አልሰካም ስሮጥና ለራሴ መወስዶ ጊዜም ነው። እና በቀን 1 ሰዓት ያክል 40 ደቂቃ ያክል እንደያስፈልጊነቱ ሮጣለሁ። እና የሚሰማህ ሳቲስፋክሽን ደስታ you have no idea። እና I think መሞከር አለብኝ። ጆይን አረጋለሁ። እኔ እንግዲህ በ4 ሰዓትም አልደርስም። አሪፍ። አንድ አከራካሪ ነጥብ ላንሳለህ ወደ ሶፍት ስኪል ከመግባቴ በፊት። እንግዲህ ዳኒ ሜዲካል ስኩል 7 አመት ተምሯል። ሶ ዶክትሬት ዲግሪ በኤምዲ ነው የሚባለው ሜዲካል ዶክተር እንደዛ አግኝቷል። አሁን ሞር ዳኒ እየሰራ ያለው በሜዲካል ዶክተርነቱ ይልቅ ሞር ማኔጅመንት ላይ ነው እየሰራ ያለው። ሶ ይሄ ነን ገቨርንመንታል ኦርጋናይዜሽን ላይ በማስተዳደር ነው እየሰራ ያለው። እና አሁን መቼም ስለ ወጣቶች ስለሆነ የምናወራው የሆነ ሰዓት ላይ በጣም በተለይ በእኛ እድሜም ይመስለኛል ከኛ እድሜም በታች በብዛት በገፍ ዩኒቨርሲቲ አዳዲስ ዩኒቨርሲቲዎች እንትን ብለው በብዛት ስለገባን ብዙ ሰው ዩኒቨርሲቲ ተምሮ ወጥቷል። ገብቶ ዩኒቨርሲቲ ከተምሮ ከወጣው ግን በጣም ትንሹ ሰው ነው አይ ቲንክ የሚሰራ። አብዛኛው ሰው ፕሮፌሽን ቀይሮ ወደ ሆነ ነገር ላይ ሆኖ ምናምን
ኢትስ ዌስት ይላሉ ብዙ ሰዎች። ዌስት ነው ያ ሁሉ አመት ህዝብ ኢንቨስት አድርጎብሃል ቢካዝ የመንግስትን ዶርሚተሪ ተጠቅመህ እህል በልተህ እዛ የመሳሰሉት ነገር መምህራኖቹ አሉ ላቦራቶሪው አለ ሶ ኢንቨስትመንት ነው ያን ሁሉ አመት ኢንቨስትመንት ትቶ ወደ ሌላ አዲስ ፍሬሽ ስታርት መጀመር ለአገርም ኪሳራ ነው ለሰውየውም ኪሳራ ነው ይላሉ ሶ እንደው ለውጥ አንዳንድ ሰው አስገድዶት ወደ ሌላ ነገር ሊሄድ ይችላል የተወሰኑ ነገሮች አንደርስታንደብል ናቸው ግን for the youngsters በተለይ for the coming youngsters ምንድነው አድቫይዝ የሚደረገውና ላይክ ዝም ብሎ የሆነ ነገር አሪፍ ስለሆነ ብር ስለሚያስገኝ ብቻ ፕሮፌሽንን ተተ ወይ ደግሞ ሰራው ደስ ስላለ ብቻ መሄድ አለበት ወይስ የመጣው ይምጣ ብለህ ስቲክ አድርገህ ፕሮፌሽንን ታግሰ መቀጠል አለበት ምንድነው ኦፒኒየንህ እዚህ ላይ እንግዲህ አንዳንዴ የግል መንገዶች አሉ ሰውንም ማሰን እንዳያሰናክል አሁንም የሚሰጠው አስተያየት የራሴ አስተያየት ነውና ያንተ ነው ችግር የለውም እና ምን አስባለሁ መሰላቤላ አይ ቲንክ አሁን የ21 ዴይ ስልጠናው ላይ የመጀመሪያ ፎከስ የምናደርግበት ነገር ፐርፐዝ ነው እሺ አላማ ማለት ነው እና እኔ ብዙ ጊዜ ነገሮችን ሳይ ወይ ደግሞ ስመለከት በጣም በህይወት የምንጠላለቅ አልከኝ ቁጭት አልወድም እና የሆነ ጆርኒ ልውሰድክ ሎየር ሐኪም አስተማሪ የመንግስት አካል የተለያየ ቦታ የሚሰሩ ሰዎችን አንድ 20 አመት ያገለገሉ 30 አመት ያገለገሉ ሰዎችን ቁጭ ብለህ ብታወራቸው አንዳንዶቹ this is where I belong ይሄ ቦታዬ ነው ብለው የሚሉ ሰዎች አሉ እና በማስተማር እንደከሰሩ አያስቡም በህግን በመስራት እንደከሰሩ አያስቡም እና እንደውም የህይወት ጥሪያቸው ያ ነው እና ሲያረጉ አይደክሙም ሲሰሩ አይደክሙም እና እኔ በጣም የሚገራርም አስተማሪዎች አስተምረውኛል 35 አመት 40 አመት ህክምና ላይ ቆዩ ሰዎች ማለት ነው እና እኔ የኦፕሬሽን ሩም ላይ ሰርጀሪ አታችመንት ያው እናረጋለን ህክምና ስትማር የመጨረሻው አመት ላይ በየዲፓርትመንቱ አታች ታረጋለና የሚገርመኝ ሐኪሞች አሉ ላይ ከሌሊቱ 7 ሰዓት 8 ሰዓት የሚመጡ ሐኪሞች ማለት እና እከሌ ማን ነው ብትል ላይክ ፊልዳቸው ጀስት ስራ ብቻ አይደለም ለነሱ ማንነታቸው ነው ውስጣቸው ነው እና እኔ በጣም አከብራለሁ ላይክ ሰው በተማረበት ነገር እድልና አጋጣሚ ካገኘ እና ውስጡ ካለ ቢሰራ በጣም ትልቅ ነገር ነው አንፎርቹኔትሊ የኛ ጊዜ 2011 ነበረ ግራጁዌት ያደረግነው ኦልሞስት 2012 አካባቢ ከ2011 ጀምሮ አንደኛ ምደባ ቆሟል ኦኬ ሶ ማንኛውም ሐኪም ስራ የሚገባው ራሱ ፈልጎ ነው እና ሆነስት መሆን አለብኝ እኔ ፈልጌው የሄድኩበትም ጆርኒ አይደለም ማለት ለምሳሌ ስራ እድል ባገኝ ኖሮ ይሄንን መንገድ ከተል ነበር ሌላ ጥያቄ እና 2011 ላይ ምደባ ቆሟል 2012 ላይ በራሳችሁ ፈልጋችሁ ግቡ ነው ምናልባት ኮንትሪቢዩት አድርጓል ብዬ የማስበው ነገር ማለት ነው ምክንያቱም በፊት ልመረቅ አካባቢ ጤና ሚኒስቴር ውስጥ ኮንትሪቢዩት ማድረግ ፈልጋለሁ የሚል ፓሽን ነበረኝ ስትራክቸር ላይ ማኔጅመንት ላይ ማሲቭ የሆነ ነገር ላይ መስራት ፈልግ ነበር ግን አልተሳካም just like አልተመደብንም ማለት ነው ፈልጎ መግባት ይቻላል ምንም ጥያቄ የለውም በተለይ የተወሰነ ክልሎች ይመድቡ ነበር እየሄድክ ልመደብ ካልክ ማለት ነው የአዲስ አበባ ልጅ ነኝ ከአዲስ አበባ ውጪ ብዙ ሌላ ቦታ ላይ ኤክስፖዠር የለኝም ሜቢ ሐረር አካባቢ ነው የተማርኩት ሐረማያ ነበረ ግን የኛ ግቢ ሐረር ነበረ የነበረው ሜዲካል ስኩሉ ሐረር ነበር የነበረውና ኢንጂነሪንግ እና ሎ ድሬዳዋ ነበረ ከዛ ግን አይ ቲንክ እሺ በፊት ነው እሱ እንኳን እሺ ድሬዳዋ ከዛ ራሱን ሲችል ከዛ ሜዲካል ማይሜን ኢንጂነሪንግ እናንተንም ሄዳው ወደዛና ሶ ሆነስት ሆነን መጀመሪያ ብንጀምረው ይሄ ነው የነበረው ነገር ሁለተኛ ነገር እኔ ሜዲሲን የመማር ፍላጎት አልነበረኝ እሺ ሶ መጽሐፌ ላይ በጣም መጀመሪያው እንዳልኩ ፐርፐዝ ስለነበረ በደንብ አንስቼዋለሁና ምንድን ነበር የኔ ፓሽን it was like እንዳልኩክ ነው አሁን አይገባኝም በፊት ምን ፕሮፌሽን እንደሆነ እንጂ ሰዎችን ፊክስ ማድረግ የሆነ ነገር ሰምቶ አዳምጦ ችግራቸውን መፍታት ሜቢ አሁን ላይ ስነ ልቦና ሳይኮሎጂ ምናምን ይሆናል ብዬ አስባለሁ ግን እና ደግሞ ከምንም በላይ ስራ ውስጥ ኢንጌጅ ከማድረግ ላይክ ለሚሰራው ሰው ነገርን ማመቻቸት ወዳለሁ ገባ ለምሳሌ መጨረሻ አመት ላይ ያለን ያ ኢንተርኖች እጩ ሐኪም ነው የምንባለው እጩ ሐኪሞች አልጋ የሚተኙበት የለም የሚለው ይረብሸኝ ነበርና ያንን ፍራሽ ፈልጎ ማምጣት ለኔ ትልቅ ነገር ነበር ኦኬ ገባ ፔሸንቶች የሆነ ነገር አጡ ታካሚዎች የሆነ ነገር አጡ ሲባል
እኔ ላይክ ከህክምናው ቁጭ ብሎ ሐኪምና ዶክተር ሐኪምና ታካሚ ካለው ኮንቨርሴሽን ከማድረጉ ይልቅ ይሄ ሐኪም በደንብ እንዲያክም ምን ላድርገው ነው። ሶ ምናልባት አጥርተን መሄድ ያለብን ነገር አብዛኛውን ሐኪም ኢትዮጵያ ውስጥ ጀግና ሐኪም አለን፣ ጎበዞች ማለት ነው። በጣም የተለያየ ኢንተርናሽናል ፈተና ሲፈተኑ የኢትዮጵያ ሐኪሞች በጣም ጎበዝ ናቸው። ግን ለአብዛኛውን ሐኪም ኮምፈርተብል የሆነ ኤንቫይሮንመንት ብንፈጥርለት እንደኔና መሰሎች ያሉ ከህክምናው ይወጣል። ያው ማከሙን እያከምን አይደለም እንጂ እንዳልከው ቅድም በዛው አካባቢ ትሰራለህ፣ ግን ማከምን ደግሞ ማንነታቸው ይሆናሉ። ሶ ብዙ ጊዜ ምን አነሳለሁ እኔን ከመመለስ ወደዛ ብዙ እድል የሚፈልጉ ልጆች አሉ እና አዲስ አበባ ላይ የተለያየ ቦታ ላይ ስራ አጥተው የተቀመጡ ማአት ሐኪሞች አሉ እና ለነሱ በሩን መክፈት እና ደግሞ ኮምፈርተብል ኢንቫይሮንመንት ብናረግላቸው እኛ ብታስቀምጠንም አንቀመጥም ነው እኛ ምልህ ያው ልብህ ይባላል ጥሪያችን ሌላ ነው። yes እና ሌላው በጣም ስጋቴ ምንድነው ህክምና ካልወደድከው ወይ ደግሞ ህክምና ልብህ ካልፈለገ የምትቀመጥበት ሙያ አይደለም ማለት ለምሳሌ ህይወት ነው እጅ ላይ የሚሆነው እና እኔ ለ45 ቀን ያክል ሪሞት የሆነ ኤሪያ ነን ፕሮፊት መራ ነበርና በዛውም ደግሞ ሰራ ነበር እና ምን መሰላ ቤላ ደቂቃዎች ማተር ያደርጋሉ፣ ሰዓታት በጣም ወሳኝ ናቸው እና አንድ ፔሸንት ጨምረ ሲባል አላይ ማለት በጣም ይጎዳል። የሆነ ሰው ማአት ዋጋ ከፍሎ አንተ ጋር ይመጣው እና ያን ሰው እየመለስከው ነው እና እኔ ለወጣትም ምናልባት በእኛ እድሜ ላሉ ለሚከታተሉ ማለት የምፈልገው ልባችሁ በሌለበት ቦታ ላይ ራሳችሁን ኢንቨስት አታድርጉ ነው እና ነገ ደግሞ መጀመሪያ ሲጀምር የጀመርኩት ሐሳብ የምትቆጭበት ፕሮፌሽን ላይ አታጥፋ ጊዜህን ነው። ስለዚህ ህይወት አጭር ነች አይደል? እኔ ያው ይሄንን ንግግር ካደረግን በኋላ ነገ ወዴት እንደሚሄድ አላውቀውም፣ ግን የማስበው ነገር ምንድነው ነገ ላይ ሆኜ እስካሁን ያደረግኳቸው ነገር በጣም ፕራውድ ነኝ፣ ደስተኛ ነኝ እና ምንም ስላደረገልኝ ወይ ምንም ስለተከፈለኝ ወይ ምንም ነገር ስለሆነልኝ ሳይሆን ይሄን ነገር እያረኩት ቀጥሏለሁ እና ብዙ ጤና ላይ ተመረቃችሁ፣ አርት ላይ ተመረቃችሁ፣ የተለያየ ነገር ላይ ተመረቃችሁ ልጆች ላይክ ለሰው ብለን ማድረግ የለብንም ወይ ደግሞ ሰው ስለተመረክ በዚህ ስራ ስላለን መስራት የለብንም እና አንዳንዴ ማሲቭ የሆኑ ሪሰርቾች ምናምን ስታይ ዝም ብለ አብዛኛውን ጊዜ ኢቭን ፕሮፌሽናችን የምንገባው ፈልገ ነው ወይስ ምን አይነት ኮንትሪቢዩሽን አላቸው ስትል የምታየው ነገር የሚያሳይክ ሰው አውቆና ፈልጎ ሳይሆን አብዛኛውን ጊዜ ወይ በጓደኛ ወይ በቤተሰብ ወይ ራሱ መስሎት የሆነ ነገር ለምሳሌ ባዮሎጂና ኬሚስትሪ ጎበዝ ነኝ ስለዚህ ሜዲሲን ገባል ይላል። ጀስት ሜዲሲን መማር ያው ከኔ በላይ ጎበዝ ሐኪሞች አሉ ይሄንን ማለት የለብኝም፣ ግን ሜዲሲን መማር ኢትስ ኖት ባዮሎጂና ኬሚስትሪ አይደለም። ጀስት ኮሚትመንት ይፈልጋል፣ ጊዜ ይፈልጋል እና በቃ የተከፈተ ልብ ይፈልጋል። ካነበብ ካጠና ትሆናለህ። የሚከብድቸው ልጆች ይኖራሉ፣ የተለያየ ነገር ፋክተር ይኖራል፣ ግን ፐርሲስተንት የሚፈልግ ፊልድ ነው ሜዲሲን እና ስለዚህ ባዮሎጂና ኬሚስትሪ ስለቻልክ ሜዲሲን፣ ፊዚክስና ማትስ ስለቻልክ ኢንጂነሪንግ ብለን የኛ እኔ 2000 አይ ቲንክ 6 ነው የገባሁት ዩኒቨርሲቲ 2005 ነበር የጨረስኩትና አብዛኛውን ጊዜ በቃ የነበረው 70-30 የሚባል ፖሊሲ ነበር። 70% ወደ ናቹራል 30% ወደ ሶሻል ነበርና ሶሻል መግባት እንደ እንትን ነበር የሚቆጠረው ምናምንና ግን አሁን ላይ ደግሞ ስታየው በማቴሪያል ከለካው አብዛኛውን ጊዜ ጥሩ ስታተስ ላይ ያሉት ሶሻል የገባው ዲፓርትመንት ውስጥ የገባው ነው። ሜቢ ደግሞ ትምህርት ያቆመው ደግሞ ከኛ በላይ ነገር አግኝቷል። ግን እኔ ሁሌ የማነሳው ነገር ምንድነው ፊዚካሊ የምናገኛቸው ነገሮች የምናጣቸው ናቸው። ስለዚህ ለሰው ልጅ ትልቁ ነገር ለዚህ ምድር ምን ልሰራ ነው የመጣሁት ነው። ያን ነገሩን አግኝቶ ከሄደ ያን ነገሩን አሳክቶ ከሄደ አይ ቲንክ የሰው ልጅ ትልቅ ነገር ጨርሷል ብዬ አስባለሁ። በጣም አሪፍ ፐርፐዝ ድሪቨን መሆን አለበት ማለት ነው። yes በጣም ጥሩ ተመልሶልኛል። ወደ ሶፍት ስኪሉ እንምጣ በሂደት ማለት ነው። እንግዲህ ይባላል ተደጋጋሚ ሶፍት ስኪል ይባላል። ሶፍት ስኪል ምንድነው? ከሃርድ ስኪል በምን ይለየዋል? እሱ መልስልኝ። ለምሳሌ ሎየር ነኝ፣ ሐኪም ነኝ፣ የተለያየ ሶፍትዌር ዴቨሎፐር ነኝ፣ አካውንታንት ነኝ። these are hard skills. ሃርድ ስኪል ማለት ተምረህ 3 4 5 ዓመት ተምረህ የምታገኘው ፕሮፌሽን ነው። yes ለምሳሌ ግን ማርኬቲንግ ምናምን ደግሞ 3 ወር ምናምን ተምረው ሊማሩ ይችላሉ።
ሶ በፊት እኔም እውነቱን ለመናገር የሚመስለኝ የነበረው ሃርድ ስኪል ሲባል የጉልበት ስራዎች ምናምን ነገር የሚመስለኝና ግን ያው ሃርድ ስኪልስ እነዚህ ናቸው። ሶፍቱ ይሄን እንዴት ነው የምትሸጠው ነው፣ ሃርድ ስኪሉ እንዴት ትሸጠዋለህ ነው ለገበያ። ሶ ሁለት ተመሳሳይ ሎየሮች አንድ ላይ ይመረቃሉ፣ ጆርኒያቸው የተለያየ ነው። እውቀት ሜቢ አንደኛው ሊያንስ ይችላል፣ አንደኛው ሊበልጥ ይችላል። ያነሰው ትልቅ ቦታ ይደርሳል፣ የበለጠው ደግሞ የሆነ ላይክ ሩራል ኤሪያ ማገልገል ጥሩ ነው፣ ግን እድልና ኦፖርቹኒቲ እንዳለ ሳያቅ የሆነ ቦታ ሄዶ ይቀመጣል። አሁን በጣም ማደንቃቸው ጉብዝ ልጆች አሉ፣ በተለይ ሪሴንትሊ ግራጁዌት እያደረጉ ያሉ ልጆች የሚያሳዱት እድል እና ጉብዝ ናቸው በጣም አይደል። እና እነዚህ ልጆች አሁን ሶፍት ስኪል ላይ ጉብዝ ናቸው ማለት፣ ግን ደግሞ ወደ ሩራል ኤሪያ አካባቢ ስትሄድ ዩኒቨርሲቲ ላይ ግራጁዌት የሚያደርጉ ልጆችን ስትሄድ ምናምን ነገር በጣም ይጎድለናል። ስለዚህ ሶፍት ስኪልስ እኔ የሚገባኝና የምረዳው ያለህን ነገር ያለን ሐኪም ከሆንክ ሕክምናህን እንዴት ትሸጠዋለህ ነው። ተግባቦት ብትለው፣ ኔትወርክ መፍጠር ብትለው፣ የኮሚኒኬሽን ብለናል፣ የተለያየ እንደዚህ የምናነሳቸው ሶፍት ስኪሎችን በኋላ የምንዘረዝራቸው ላይ ትልቁ ነገር የሚወስደው ምንድን ነው? ይሄ ሰው ራሱ እንዴት ፕሬዘንት ያደርጋል። የሚገርምህ እኔ ከራሴ ኤክስፒሪየንስ ነግረህ እኔ ህግን የተማርኩት ህግ ላይ ነው የምሰራው። ትልቁ ስራ ላይክ ይሄ እንትን ክስ ጽፈህ ፍርድ ቤት መከራከሩ ምናምን ብቻ አይደለም። ክላይንት ማኔጅመንት በጣም ትልቅ ስራ ነው። የሚገርምህ የወንጀልም ኬዝ ቢሆን የፍትሐብሔርም ኬዝ ቢሆን ፍትሐብሔር ከሆነ የሰውየው ላይቭሊሁድ መኖር አለመኖሩ ከዚህ ክርክር በኋላ በሚያገኘው ገንዘብ ወይም በሚያጣው ገንዘብ ላይ ሊወሰን ይችላል። ለምሳሌ ውርስ ሊሆን ይችላል ፎርዛት ማተር ውርሱ ህንፃ ሊሆን ይችላል። ያ ሰውዬ ያንን ህንፃ ካጣው ሌላ ሶርስ ኦፍ ኢንካም ላይ ኖረው ይችላል። ስለዚህ ያ ክርክር አመትም ይቆይ 2 አመትም ይቆይ እንቅልፍ ይነሳዋል። ስለዚህ እንቅልፍ ሲነሳው ደግሞ ይደውልልሃል። ሌሊት ሊደውልልህ ይችላል። ፍርድ ቤት ቀጠሮ በ2 ሳምንትም በ3 ሳምንትም 1 ወር ድረስ የተገፋ ሊቀጠር ይችላል። ያ ሰውዬ ግን 1 ወር ሙሉ ፕሮባብሊ በ1 ወር ውስጥ 15 20 ጊዜ ሊደውልልህ ይችላል። ያንን ሂል ማድረግ አለብህ፣ እሱን ማኔጅ ማድረግ አለብህ። ከዛ ደግሞ ከሱ ጋር የምታደርገው ሰው ስራው ላይ ራሱ ጥሩ ነው ጥሩ አይደለም ብሎ የሚመዝንህ ከሱ ጋር በሚኖርህ ኮሚኒኬሽን እንጂ ስራውንማ ስለማያውቀው አይደል አንተን የቀጠረህ እኮ ስለማያውቀው ነው። እና እሱ ጋር ባለህ ኮሚኒኬሽን ጥሩ ኮሚኒኬት የምታደርግ ከሆነ this guy is good ምናምን ይላል። ካልሆነ ደግሞ እና ኢቭን ደግሞ ራሱ አዲስ ስራ መነጋገር እንደው ብዙ የሚሰሙንም ሰዎች ቢዝነስ ላይ ያሉ ሰዎች ይሆናሉ ብዬ ስለምገምት አዲስ ስራ መነጋገራውን ትልቅ የኮሚኒኬሽን እና የኔጎሽዬሽን እንዲሁም ደግሞ ሰልፍ አፒረንስ ጉድ ሉኪንግ መሆን ይፈልጋል። ጉድ ሉኪንግ ፕሬዘንተብል መሆን፣ ጉድ ሉኪንግ ማለት ቆንጆ መልክ መሆን ምናምን ሳይሆን ከኒትነስ ጀምሮ ምናምን እና እሱን እንትን ብለህ ተነጋግረህ ኔጎሽዬት ራሱ የቻለ ሳይንስ እና ያቺ ፓርት አክቹዋል ተምረህ ስትወጣ የምታገኛት ነገር እንደውም አነስ ያለ ነገር ነው የምትይዘው። ይሄኛው ነው ሞር እንትን የሚለው እንደው ልጨምር ብዬ በጣም ትክክለኛ ነገር። ምናልባት አንዳንድ ሰዎች ምን ያነሳሉ መሰለ ሶፍት ስኪል ኢትስ አን ኤክስፒሪየንስ ይላሉ። በልምድ በመስራት በምናምን የሚመጡ ነገሮች ናቸው ሶፍት ስኪሎች፣ በማንበብ ምናምን። ሃርድ ስኪል ቅድም አንተም እንዳልከው ተምረህ ስትወጣ ታገኛቸው። ሶፍት ስኪል ግን በሂደት እየታሸህ እየታረምክ ስትሄድ የምታመጣቸው ናቸው ይላል። እናንተ ደግሞ ሶፍት ስኪል ታስተምራላችሁ፣ እንዴት ነው? በጣም ጥሩ። መጀመሪያ ትንሽ ከተፈቀደልኝ የኔን ሼር ላድርግህና አይ ቲንክ ግራጁዌት ካደረኩ በኋላ 1 አመት የተወሰነ ስራ ለመስራት ሞከርኩ፣ ፌል አደረገ። ሶ ለ3 አመት ያክል ስሰራ የነበረው ኦርቢታልስ የሚባል ካምፓኒ አለ፣ ሶፍትዌር ካምፓኒ ነው እና ዲጂታል ሄልዝ ላይ ይሰራሉ። በጣም ጥሩ የነበረኝ ቆይታ፣ ብዙ ነገር የተማርኩበት ጥሩ ነገር እያነሳ ስለሆነ ማለትና ሶ ፕሮጀክቱ ምን ነበረ? ዩኤስአይድ ፕሮጀክት ነበር። ለጤና ሚኒስቴር ነበር የምንሰራው። ለተለያየ ገቨርንመንት ሆስፒታል ላይ ወረቀት አልባ ማድረግ ነው። ኦኬ እሺ። ሶ አንተ ሆስፒታል ስትሄድ ወረቀት እዚህ ይነሳል እዛ ይቀመጣል ምናምን ነገርና ይሄን ወረቀት ከሲስተም ላይ ማውጣት ነው በቃ እና ላይክ ፔፐርለስ ማድረግ ነው ሲስተም። ግን ደግሞ ያው ዲጂታል ሄልዝ ከዛም ያልፋል። ብዙ ኤክስፐርቶች አሉ በዚህ ላይ ብዙ አልልም እና አይ ቲንክ ቅድም በጣም ጥሩ ነገር ስላነሳ ነውና እኔ ሶፍት ስኪልን ላይክ ተምሬው ቁጭ ብዬ አንብቤ ምናምን ካደረግኩት በላይ
በጣም እግዚአብሔር ረድቶኝ የሚገራርሙ ኮሊክስ ነበሩ እና የሆነ ነገር ክፍተቴን ሲያዩ ያስተምሩኝ ነበር። ለምሳሌ ኮሚኒኬሽን ላይ የሆነ ክፍተት ቢያዩብኝ ዳኒ እንደዚህ አድርገህ ነው ኮሚኒኬት የሚደረገው ይሉኛል። ሪፖርት ሲደረግ የሆነ ክፍተት ቢያዩብኝ ዳኒ ሪፖርት ስታደርግ በዚህ መልክ አድርገህ ጻፍ ይሉኛል። ኢንተርቪው እኔ ብዙ ጎበዝ አይደለሁም እና የሆነ ቦታ ላይ ሄጄ ስነግራቸው እንዲኮ ብትል እንዲህ ብታረግ ትክክል ነው ይሉኛል። ዶነር ሪሌሽን የሆነ ዶነር ይመጣል ቪዚት ይደረጋል ፕሮጀክቱ በተደጋጋሚ የዩኤስኤድ ፕሮጀክት ስለሆነ ማለትና ከጄኤስአይ ጋር ኮንሶርቲየም ጄኤስአይ ኦርቢት እና ዩኤስኤድ አንድ ላይ የሚሰራ ፕሮጀክት ነበርና ሃይ ሌቭል የሆኑ ስቴክሆልደሮች ይመጣሉ እና ምን ይገርመኝ ነበረ እኔ ቱ ቢ ሆነስት የሆነ አስቤበት ምናምን አይነት ነገር አልነበረም፣ ግን እንዴት ነው እግዚአብሔር ፕሮቫይድ ያደረገኝ ነበር። በጣም ቤስት የሚባሉ ኮች እና ሜንቶር የሚያደርጉ ሰዎችን በመካከል ነበሩ እና ሳጠፋ እንዴት ነው የሚጮሁ ሳይሆኑ እንዲኮ ብታረገው ብለው የሚያሳዩ አይነት ሰዎችን ታገኛለህ። እና አይ ቲንክ እንዳልከው ቅድም ኬሪየር ላይ በጣም እግዚአብሔር ከረዳቸው ጥሩ ብዬ የማስበው ጥሩ ሜንቶር ጥሩ ኮች ማግኘት ነው። እዚህ ሶፍት ስኪልን ስናወራ ማለት ነው። ሶ ከዛ ፕሮጀክት ላይ እኔ 3 አመት ከሰራው በኋላ እኔ ኢትዮጵያን በሙሉ ወረቀት አልባ ብትሆን እኔ እንደ ፐርፐዝ የማየው ነገር አይደለም። ሶ የኔ ፐርፐዝ ጀስት እንዳልኩ ቅድም ሰዎችን ወደ መስመር ማስገባት የሆነ አቅጣጫ ማሳየት ስፔሻሊ ደግሞ ኒው ግራጁዌትስ አይደል በጣም እንትን የምትሆንበት ጊዜ ነው። ሁሉም ምርጫ ያለህ የሚመስል ጊዜ ነው እና ሶ ያንን ጋፕ አይ ስለነበረ ሞር ምሳበው ወደዛ ነበርና 2023 ጁን ላይ ስራዬን አቋርጬ ወጣሁ። እሺ ከዛ አቋርጬ ከወጣሁ በኋላ በጣም ፕሮጀክቶችን ሰራ ነበር። ምናልባት አሁን ለዚህ ጋር መጥቀስ አያስፈልግም። ስንሰራ ግን ማሲቭ የሆነ ልጆችን ቀጥር ነበር። እሺ እና ወደ 3 አመት ውስጥ እስከ 75 80 ልጅ ቀጥረናል ለፕሮጀክቶች ማለት ነው። ትምህርት ቤት ላይ የሚሰራ ነው። በጣም በትንሽ ደሞዝ ነው፣ ግን ብዙ ልጆችን ፈልግ ነበር እና በዚህ አጋጣሚ ልጆቹን የሆነ ነገር ስታይባቸው ተደርጎልህ ይሄለ አንተ ሰው ሰጥቶ ይሄለ ትሰጣለህ ማለት ነው። እና ይሄን እንዲህ ብታረጉ ትላለህ፣ ይሄ እንደዚህ ብትሰሩ ትላለህ እና አንተ አብራሃቸው የሰራሃቸው ሰዎች የሰጡህን አንተ ደግሞ ትሰጣለህ እና ኮች ታረጋለህ፣ ግን አስበህበት አይደለም ስራ እንዳይበላሽ ስለምትፈልግ ማለት ነው። እና ያው አንዳንድ ነገሮች ካልተማርካቸው የትም አታመጣቸው። ስለዚህ ሁላችንም አይደል ከእናታችን ወደ እንደወጣን ያለን ነገር አላገኘንም። ኤክስፒሪየንሶች ቅድም እንዳልናቸው የተለያዩ ኮች የሚያደርጉ ሰዎች ቅን ልብ ያላቸው ዘመዶቻችን፣ ቤተሰቦቻችን፣ ጓደኞቻችን፣ አስተማሪ የተለያየ ያገኙት አጋጣሚዎች አሁን ላለንበት ማንነት ቢውልድ አፕ አድርገውናል። ሶ እንዲህ እያደረኩ ስራ ሲያገኙ እንሸኛቸዋለን። ይሄ በተለይ በበጎ ስጦታ ቻሪታብል ኦርጋናይዜሽኑ በኩል ነበር ፕሮጀክቱ የነበርና ከዛ ስራ ሲያገኙ ደግሞ እንሸኛቸዋለን እና እንዲህ እያደረግን ትራንዚሽን እናደርጋለን። አጌን የተወሰኑ ሰዎች ደግሞ ዳንኤል ስራ ያስይዛል ወይ ያገናኛል የሚል ነገር ያው ይሰማሉ። ሶ ይመጣሉ ማለት ነው እና ሲመጡ እነዚህንም ጀስት ምንም እንዲህ ኮሚሽን አላገኝባቸውም፣ ጥቅም አላገኝባቸውም። ጀስት ያሉትን ነገር ይነግሩሃል። ሶሻል ሚዲያ ላይ በተለይ ሊንክድኢን ላይ ሼር ታደርጋለህ። ሰዎች ቶሎ ስራ ያገኛሉ። ምን ተፈጠረ? የሆነ ጊዜ ኖቬምበር አካባቢ ነበር ኦክቶበር 2025 ላይ 6 ወር 7 ወር በፊት ማለት አንድ ሳምንት ላይ 7 ልጆችን ላክን ለስራ ማለት ነው። እና በጣም ቅን ሴት ነች። ፈርኒቸር ቤት አላት፣ አይ ፈርኒሽ ይባላል። በዚህ አጋጣሚ በጣም ጎበዝ ሴት ነች። እቃዎቿ ጥሩ ናቸው እና ማስታወቂያ እየሰራሁላት አይደለም በጣም ስለምወዳት ነውና ምን አደረገች? እንደዚህ ሄደን 7 ልጆችን ወሰደችልኝ ማለት በቃ ሰው ተቸግረው ኮከት ትወስድልኛለች እና የሆነ ነገር ምንም ባያረጉ ስራ ያገኙ የሚል አይነት ሴት ነች። 2 ልጆች አንድ ላይ ገብተው ይጋጫሉ። እኔ ያስገባዋቸው ልጆች ማለት እና ሁለቱም የ12ኛ ክፍል ተማሪዎች ናቸው። ሁለቱም ውጤት አልመጣላቸው። ሁለቱም ቤት ተቀምጠዋል። ሁለቱም ቤተሰቦቻቸው ናቸው ስራ እንዳገኝላቸው የጠየቁኝ። ለሁለቱም ስራ አገኘውላቸው። ግን ሲገቡ የነበራቸው ማንነት የተለያየ ነበር። ሶ አንደኛው ሊደር ሆነ፣ አንደኛው ደግሞ ከስር ሆነ ማለት ነው። እና ከስር የሆነው በጣም አስቸጋሪ ሆነ። ቀበላቃት ነው። አዎ እና ይጣላል፣ ይጋጫል ምናምን ነገርና ደወለችልኝ። ቅዳሜ ቀን ነበር አረሰው። ዳኒ በጣም ቴንኪው የላክልኝ ልጆች አለችኝ። እና 2 ልጆች ግን ትንሽ ተቸገርኩ። ደግሞ ያኛውም ከፍ ሊደር የሚያደርገው ትንሽ እዚህ ላይ ይበረታል አይነት ነገር ለምን አልተቀበለኝ የሚል ነገር ስላለ ማለት ነው። በዚህ አጋጣሚ አሁን እሱ ጥሩ ሊደር ሆኗል 7 ወር 8 ወር ውስጥ ማለት ነው። እና
ከዛ ያኛው ከትሬ የነበረው ወጣትቶ ስራም ሳያገኝ ማለት ነው 2 ሳምንት አልቆየም እና ምን ጠየቀች እንደው ስትልካቸው ብትችል ትንሽዬ ትሬኒንግ ሰጥተህ ብትልካቸው አለች ሂት አደረገኝ የምሬን ነው የምልክና እኔ am not a best soft skill trainer I have to confess ይሄንን መናገር አለብኝ ምክንያቱም በጣም ማደንቃቸው ኮሚኒኬሽን ላይ የተለያየ የሚነሱ ሶፍት ስኪሎች ላይ አፍህን አስከፍተው የሚያሰለጥኑ ሰዎች አሉ እኔ ምን አይነት ሰው ነኝ መሰለ ክፍተት አይቼ ያን ክፍተት ልሞላ የምፈልግ ሰው ነኝ እና ያንን ነገር አየው ከዛ ቅዳሜ ቀን ነበር ትዝ ይለኛል ሊንክድን ላይ ሼር አደረኩና ምን አይነት ሶፍት ስኪል ጋፕ ታያላችሁ እናንተ ባላችሁበት አካባቢ ወይ ደግሞ ልትገቡ ስራ ብትጀምሩ አሁን ላይ ለራሳችሁ የምትሰጡት ሶፍት ስኪል ትሬኒንግ ወይ ደግሞ የሆነ ብቻ የምትሞክሩት ምን ነበር ብዬ ጠይቋቸው እና አብዛኛው ሰው ኮሜንት አደረገ እኔም ደግሞ ራሴን ዞር ብዬ ሳይ የነበሩ ክፍተቶች ነበሩ እነዚህ ሰብሰብ አደረግናቸውና 21 አደረግናቸው ኦኬ የጋፖቹን ማለት ጋፕ ስኪሎች ሶፍት ስኪሎች ማለት ኦኬ ሶ እነሱን አደረግንና ለምሳሌ ፐርፐዝን አንሳ ፐርሰናል ብራንዲንግን አንሳ ሊንክድን አንሳ ኢሜይልን አንሳ ሲቪን አንሳ ከቨር ሌተርን አንሳ ኢንተርቪውን አንሳ የተለያየ ነገሮች ስታነሳ እነዚህ ጋፖች ስራ ዓለም ላይ እኛ 2 አመት 3 አመት sometimes በኋላ ምናልባት እናነሳዋለን 15 20 አመትም ሰርተን እንደተወዛገብን ስለዚህ ትንሽ ሰብሰብ አድርገን ቅርጽ ማሳየት ብንችል ትልቅ ነገር ነው ሶ ካይንድ ኦፍ እንደ ጉግል ማፕ ላይ ፐርፌክት ሎኬሽን አያሳየም ግን አትሊስት ጋይድ ያደርጋል እና ምን አስባለሁ እኛ ፐርፌክትሊ ለሚፈልጉት ነገር ቤስት ኮንቴንት የለንም ግን አትሊስት ኮሚኒኬሽን ምንድነው ሚለውና ያንን ባለመኖሩ የሚመጣባቸው ጉዳት ማየት ይችላሉ እኛ ጋር ሶ የዛን ቀን ፖስት አደረኩ እስከ ስራ ሰዓት በኋላ በነፃ ሰለጥናለሁ ልጆች ነው አይደል 54 ሰው ተመዘገበ ገረመኝ በጣም እሁድ ቀን ነው ያደረኩት እሁድ ቀን ከጧት ጀምሬ እስከ ማታ 3 ሰዓት ድረስ ደወልኩ ስደውል 18 ሰው ፍቃደኛ ሆነ ሊመጣ ማለት ነው ከዛ ነገ 11 ሰዓት ተኩል መገናኛ ነው አልኳቸው ቢሮአችን መገናኛ ነው ኖርማሊ የቻሪቲው ቢሮ ማለት ነው ሶ ቻሪቲው እስከ 11 ሰዓት እንጠቀምበታለን ከዛ በኋላ ምንም ስራ የለውም ቢሮውን ያን ቢሮ ብንጠቀም ምንም ጉዳት የለውም እዚህ ጠራናቸው ልጆቹ እንዴት መሰለ ባለፈው ከካሜራ ጀርባ ስታጫውተኝ የህግ መጽሐፍ እንደተመረቀ ሰው የሚያገኘው የህግ መጽሐፍ እያልክስታረኝ ትዝ ይላልና አብዛኛውን ጊዜ አሁን ላለ ለህግ ባለሙያ ምንም አይደለም ሊትራሊ ላያነበውም ይችላል አሁን አቤሊያንን ቅድ ባለፈው እንዳልከኝ አንብበው ብትባል አታነበው ግን ግራጁዌት አድርጎ ለወጣው ህግ ባለሙያ ግን ብዙ አቅጣጫዎችን የሚያሳይ እንደ 101 ሎ101 ብለን ባለፈው እንደተረዳዳ ነውና ስለዚህ እነዚህ ልጆች ማለት ነው ግራጁዌት አድርገዋል 6 ወር 5 ወር ቤት ተቀምጠዋል እና የሥራ ዓለም እንዴት ፈንክሽን እንደሚያደርግ ያውቁም የቱጋ ኦፖርቹኒቲ ማግኘት እንዳለባቸው ያውቁም ምን እያጠፉ ምን እንደተፈጠረ ያውቁም እና አንድ በጣም የሚገርም አጋጣሚ ላንሳልክ ትሬኒንጉ እንደጀመረና አካባቢ ነው ይሄን ጨርስላለሁና ልጅቷ ቁጭ ብለን እናወራለን በጓደኛዬ በኩል ነው የተዋወቅነው የሆነ ፕሮግራም ላይ ተጠርተን እያወራን ነው እና የምትነግረኝ ስራ ቦታ ላይ ካለቃዋ አለመግባባት አለ just ምን እንደሆንኩም አታውቅም just ዝም ብላ እያወራችኝ ነው ብስጭት ብላለች ተናዳለች ምናምን ነገር እና አንድ እኔ በዘመድ አይነት ነው የገባችው ስትገባ ግን ያው ጎበዝ ነች ላይክ በዝምድና ብቻ ሳይሆን ጎበዝ ነች ሪኮመንድ ተደርጋ ነው የገባችውና ከዛ ካለቃዋ ጋር ያ ዝምድናው ስራ ዓለም ላይ እንዴት ዲል ማድረግ እንዳለባት አታውቅም ስለዚህ ሲያወራኝ ኮስተር ብሎ ያወራኛል ያናደኛል ትለኛለች አንድ በል ሁለተኛ ስራው ሰዓቴ ላይ ምሳ ሰዓቴ ላይ ፊልም ያለው አለች ፊልም ሳይ ይመጣና ለምንድን ነው ፊልም ታዩ ይለኛል አለች ምን አገባው አለች እና በጣም ተበሳጭታ ነው የምታወራኝ በጣም ተናዳ ነው የምታወራኝ ካምፓኒው ጥሩ ካምፓኒ ነው ልጅቷ ብትታገስ የምታድግበት ቦታ ነው ግን ይሄ እንዴት ነው ጥፋቱ የቱ ጋር እንደሆነ ሊገባት አልቻለም ሶ አሁን እቺ ልጅ to be honest ባወራት ያው ላይክ ምንልስ ነው የሚሆነው ነው አልተረዳኝም ነው አልተረዳሽኝም ነው የምንባባለውና የጠየቅኳት ነገር ምን ይመስልሻል ክፍተቱ ነበር እኔ ምንም አይታየኝም አለችኝ just ምንም አላልኳትም ግን ይህቺ ልጅ አሁን በስልጠና መልክ ብንገናኝ 21 ቀን ባገኛት ግን ምን ታረጋታለህ የዛን ጉዳይ ብቻ አታነሳባትም የተለያየ ነገሮችን እያነሳክ እያስተማርክ የሆነ ሰዓት አሃ ለካ እንደዚህ ነው የምትል ማለት ነው
ሶ እነዚህ ሶፍት ስኪሎችን ስናሰለጥን 21 ቀን አንድ ቶፒክ በአንድ ቀን እናነሳለን። ለምሳሌ ፐርፐዝን ስናነሳ ፐርፐዝ ምንድነው ዲፋይን ማድረግ ነው። ማንም ሹር ከሱ ነው የምትጀምሩት ዴይ 1 ፐርፐዝ ነው። yes ከዛ እሱን ካደረግን በኋላ ግን ሞስት ኦፍ ዘ ታይም የምናደርገው አብረን የምናወራበት ግሩፕ ነው የምናደርገው። ስለዚህ ዳንኤል አስተማሪ ከሌ ተማሪ የሚባል ሳይሆን አብረን እናወራለን። ስናወራ የተለያየ ነገር ሲነሳ የሆነ ሰዓት ላይ ልጆቹ ይሄ ጎደለ ለዚህ ነው የሚለውን ነገር እየተረዱት ይመጣሉ ማለት ነው። this is what we do እኛ ጋር ማለት ነውና አንዴ እንደዚህ ኢንተግሪቲን አንስተን እየተወያየን ማታ ደግሞ ላይክ እንደ ኦንላይን ዲስከሽን ነገር እናረጋለን የተወሰነ እና የዛ ጊዜ ደግሞ በጣም ጎበዝ ነበርን በደንብ እየሄድንበት ነበርና ልጆቹም ደስ ይላሉ ኤገር ናቸው ምናምን ነገርና ከዛ አንዷ ስራ ልትቀጠር ሄዳ ኢንተርቪው ያደረገች ብትዋሽ የምታገኘው ኦፖርቹኒቲ ባለመዋሸቷ እንዳጣች እየነገረቻቸው ነው። እና ተናደው ሁሉም እንዴት ታረጋለሽ መዋሸት ነበረብሽ ምናምን ነገር አሏት። እና በነጋታው የምናስተምረውን ቶፒክ ቀየርኩትና ኢንተግሪቲን ማስተማር ነው ፈለኩ። እሺ ሶ ኢንተግሪቲን አነሳን እና አንድ ቦታ ላይ ስትገባ የምትዋሸው ውሸት ነገን ይዞ ይከተላል። ሶ ላይክ መዋሸት ትክክል አይደለም የሚለውን ትተነው ኢንተግሪቲ አንድ ፕሮፌሽናል የሚጠበቅ ኳሊቲ ነው። እና ካወራን ከተነጋገርን በኋላ ምን ታስባላችሁ ብለን ማውራት ጀመርን። ከዛ ማታ አሁን ኢንተግሪቲን ላይክ ተግባብተናል። ኢንተግሪቲ መኖር አለበት የሚለው ላይ በደንብ ተግባባን። ሁላችን ዲስከስ እያደረግን ማለት ነው። ከዛ ማታ በነበረው ኬዝ ምን ታስባላችሁ እየጠየኳቸው አይ ልክ ነች መዋሸት የለባትም ተባባልን ማለት ነውና ሶ ምንድነው እኔ የሚገባኝ ወጣትን ቁጭ አድርገን መንገድ ብናሳየው አቅጣጫን ብንመራው የሆነ ቦታ ና ተብለክ አንድ ሰዓት ያክል እዛው አካባቢ ሆነክ እንደምትሽከረከሩ አትሆንም ማለት ነው። you will directly ወደዛ ቦታ ትሄዳለህ ማለት ነውና ስለዚህ እነዚህ ሶፍት ስኪሎች በቂ አይደሉም። በአንድ ቀን አንድ አይበቃም። ግን አትሊስት ጋይድ ካደረጉ በዛ መልክ እናረጋለን። ምናልባት ደግሞ ምን አደረግን እኛም በአካል ባያገኘን እና መገናኘት ባንችል ምን ማድረግ እንችላለን ስንል አይ ቲንክ በመጽሐፍ መልክ ማዘጋጀት was the best idea። ሶ እሱን ሰብሰብ አድርገናቸው አሁን እንደ መጽሐፍ መልክም አዘጋጅተናቸዋል። እግዚአብሔር ቢፈቅድ በዚህኛው ሳምንት ባለቀው ጊዜ የሚያልቅ ይመስለኛል። በጣም ቆንጆ። ስለዚህ መልስህ ምናስተምረው ሁሉን ነገር ልንሰጣቸው ሳይሆን የሆነች ላይት ነው ኢግናይት ምናረገው እነሱ ላይ ሶ ዛት እነሱ ደግሞ በኤክስፒሪየንስ ከዛ በኋላ እንትን እንዲሉት። በጣም ቆንጆ። የትኛው ስኪል ነው በጣም የሚጎላቸው? አሁን ኦልሞስት ቀደም ስትነግረኝ ወደ ምን ያህል ሰዎች ነው ያልከኝ ቀደም እስካሁን የሰለጠኑት? ወደ 160 አካባቢ ሰዎች። ከ160ዎቹ ሰዎች በጣም አሁን ስኪል የሚጎላቸው እኔ በኔ ግምት አሁን አብዛኛው ወጣት ይጎሏል ብዬ ማስበው ስኪል ኮንፊደንስ ኤንድ ኮሚኒኬሽን ስኪል ይመስለኛል በኔ። ግን እናንተ ከ160ዎቹ አሁን የትኛው ስኪል እስቲ በእንትን አስቀምጥልኝ በጣም የሚጎላው ስኪል የትኛው ነው የሚለው? ያው እንግዲህ ስኪል ይባል አይባል ባላቅም ግን ፐርፐዝ is the most በጣም ማየው አይደለም ወጣት ስራ እየገባ ያለ ይቀርና አብዛኛው ስራ ዓለም ላይ ያለ ሰው የሚጎለን ብዬ የማስበው ነገር ፐርፐዝ ነው። ነገርን ስናረግ ለምን እንደምናረግ ላይክ በጣም ዋይዝ በጣም ትልቅ ነገር አይደል ነገርን የምታረግበት ምክንያት ማለት እሱ ሁሉንም ስለሚዳኝ ማለት ነው። እና እኔ በጣም ብዙ ሰው ጋር ተገናኝቻለሁ ከብዙ ሰው ጋር ወርቻለሁ። አይ ቲንክ ማይ ቤስት እንደው ስጦታ ብዬ የማስበው ሰው መተዋወቅ ማውራት ምናምን ነውና ሁሌ ላይክ ሳወራ ስጠይቅ ምናምን አንድ የምጠይቀው ነገር ስራን ትወደዋለህ አይደል? ስራ ላይ ደስተኛ ነህ? ላይክ አንተ ስራ ላይ ላይክ ለምንድን ነው ያለኸው አይደል? እና የተገኘው ታይ ብር ስለማገኝበት ነው። አይ this is me የሚለኝ ሰው ብዙ ጊዜ አላገኝም። እና ቅድም ያላቸው አይነት ሐኪሞች ሎየሮች ማንነታቸው ከዚህ የተሳሰረ አይነት ሰዎች ማግኘት difficult rare ናቸው በጣም። ከተገኙ ደግሞ እነዚህን የሚያክል ሰው የለም። so I think አላይ የሚያረግ ከፐርፐዝ ነው ብሎ የሚኖር ሰው ማግኘት is the most difficult ነገር ብዬ አስባለሁ። እንደው ይሄን ከዘለልን ግን እንደ ኤክስፖዠሩና እንደ አካባቢው ይለያያል። ለምሳሌ 5ኛ ዙር ትሬኒንግ የሰጠነው በደብረ ብርሃን ዩኒቨርሲቲ አስራት ወልደየስ ጤና ሳይንስ ኮሌጅ ላይ ሊመረቁ የነበሩ ልጆች ነበሩ። እዛው ደብረ ብርሃን ሄዳችሁ ነው? ሄደን ነው የሰጠነውና ሶ ልጆቹ አይ ቲንክ ከ60 እስከ 70 አካባቢ ይሆናሉ። እሺ። እኔ ጤና ተማሪ ሆኖ በጣም ጎበዝ ልጅ ያየሁት
ፕሮጀክትም ስላለን ነው ወይዘው ደብረ ብርሃን ዩኒቨርሲቲ ላይ እና ሴት ተማሪዎች እናስተምራለን እዛ ወደ 27 አካባቢ ሴት ተማሪዎች ትንሽ የኪስ ገንዘብ እየሰጠን እነሱ ደግሞ በጎ አድራጎት ስራ እየሰሩ እንሰራለንና ኦልሞስት 1 አመት ተኩል ያልፈን ነው ሶ ይሄዳለሁ አያለሁ በተደጋጋሚ በስልጠናም ሳይሆን በሌላም ፕሮጀክት ማለት እና በጣም ጎበዝ ልጆች ናቸው እና አይ ቲንክ ያው ሪጂናል ባናረገው ግን የሰሜን አካባቢ ሰው የምስራቅ አካባቢ ሰው የተለያየ አይነት ካልቸር ማንነት ምናምን አለው ሶ ከሰሜን የሚመጣ ሰው ብዙ ጊዜ ኮሚኒኬሽን ትልቅ ጋፕ ብያስባለሁ እንግዲህ ለደፍረቴ ይቅርታ በጣም እና ካታጎራይዝም ማድረጌ ሳይሆን ግን እንዲሁ ከተረዳ ነው አሁን የምስራቅ ሰው ኮሚኒኬሽን እስከ ጥግ ነው የሚያደርገው እንደ ልብ ያወራል ጮክ ብሎ ያወራል በቃና ላይክ አልተረዳውም ካልቸር ባሪየር የለበትም በጣም ነው የራሱ የሆነ ውበት አለው ወይዘው የሰሜን ውበት አለው ግን ካሪየር ላይ ሲመጣ ግን በተቻለ መጠን ላይክ ኮሚኒኬሽን ስናስተምራቸው የኔን ሐሳብ ለመግለጽ አይ አም ሪስፖንሲብል ብለን ነው እናስተምራቸው ስለዚህ ያቤልን ሐሳብ ዳንኤል መጥቶ አይናገርለትም እና እንዲህ ቢረዱኝ እኮ እንደዚህ ቢያስቡ እኮ ምናምን ይባል ነገር የለም ካልተናገርከው you are responsible እኛ ስናስተምር ማለት እና ጎበዝ ናቸው በቃ እኔ ልጆቹን ልነግርህ አልችልም ከመናው ላይ ጎበዝ ናቸው ዩኒቨርሲቲው ቅጥቅጥ አርጎ ነው የሚሰራባቸው እኔ እስከ ሁዳ ያርፉ ሲማሩ ማለት ነውና ቤስት ናቸው ነርሲንግ የተማሩት አነስቴዥያ የተማሩት ቤስት ናቸው በጣም ሃርድ ስኪል ላይ አንደኛ ናቸው yes ግሬዳቸውና የሚገርም እና ኮሚኒኬሽን ላይ ስትመጣ ራሳቸውን ፕሬዘንት ማድረግ ላይ ሲመጣ ኔትወርክ ማድረግ ሲመጣ ምናምን በቃ እና በጣም ማዝነው ምን መሰለ ከአዲስ አበባ ዩኒቨርሲቲ ግራጁዌት ያደረገልችና ከሪጂናል ከየትኛው ቦታ ብለው ያለ ልጅ በትምህርት ዕውቀት ብታነጻጽራቸው ሜቢ የሪጂናል ልጅ ጎበዝ ይሆናል ግን just because the exposure እና just because የኮሚኒኬሽን የተለያየ ሶፍት ስኪሎችን ጥቅም ስላየ ይሄ የተለያየ አይነት ቦታዎች ይገባል ይሄኛው የሆነ ቦታ ላይ ይገባል እድሜ ዘመኑን ይጨርሳል እኔ አይ ላቭ በጣም ሰዎች በተመረቁበት ሙያ ሄደው የገጠሩን ማህበረሰብ ሲያገለግሉ ማለት ደስ ይላል በጣም ግን እድል ስለሌለ ሳይሆን ስለመረጥከው መሆን አለበት እና ሶ ምን ይያልን ነው እንደ አካባቢውና እንደ ቦታው ይለያያል ለማለት ፈልጌ ነው ሶ ፐርፐዝ ኢዝ የብዙ ሰው ኮር የሆነ ችግራችን ይገርም ነው እሺ አንተርፕረነርሺፕ ኢንተርፕረነርሺፕ ብለንም አንዳንዴ ፕሮናንስ እናደርገዋለን ምንድነው አማርኛው የሥራ ፈጣሪነት አምሮ ልበለው አላቀም ስራ ፈጣሪነት ይባላል በደፈናው ግን ስራ ፈጣሪነት በራሱ ዳይሬክት ትርጉም ግን አይደለም ማይንድሴት ነው አንተርፕረነርሺፕ ማለት እና እሱ ነገር ሃርድ ስኪል ነው ሶፍት ስኪል ወይል እንግዲህ ካታጎሪውን እንግሊዘኛ በጣም ጎበዝ አይደለም ግን እኛ እንደ አንድ ሶፍት ስኪል እንሰጠዋለን ሰጡታላችሁ አዎ ትንሽ ልበል እዚህ ላይና ብዙ ስታርታፖች ምናልባት ከኔ በላይ አንተ ታውቃለህና ኦልሞስት ከ90% በላይ የሚሆኑ ስታርታፖች ፌል ያደርጋሉ ይባላል አይደል ትክክል እና አንድ እንግዳም እዚሁ አንተ ወንበር ላይ ቁጭ ብሎ ይሄንን ዴታ ነግሮናል ሐሳብ ሲያነሳ አውዚሁ ገስተ ነበር አንድ ወዳጃችን አብዛኛው ጊዜ ሰክሲድ ስላደረጉ ሰዎች ስቶሪ ነው የምንሰማው ሶ ለምሳሌ የሆነ ሙያ ብታነሳ ጭንቅላታችን ላይ ያሉት ሯጭ ብትል ለምሳሌ ጀምሮ ያቆመ ሰው አናውቅም ኃይሌ ነው ነቀነኒሳ ነው የሚመጣው ጎበዞቹ ትልቅ ቦታ ላይ ደረሱት ናቸው እና የብዙዎቻችን ጆርኒ ማሱ ወዳለበት ነው የምንሄደው ሶ ማጥናት ያለብን ትልቁ ነገር ማሱ ምን ተፈጠረ የሚለው ነው ልመጣለን ነውና ኢንተርፕረነርሺፕን ስናነሳ በጣም በሚያሳዝን ሁኔታ ስራ መቅጠር ስላልቻልን እንግዲህ ለድፍረት ይቅርታ ግን ገቨርንመንትም ፕራይቬቱም ኤንጂኦም ስራ ፕሮቫይድ ማድረግ ስለማንችል ለወጣቶቹ ይሄን ሐሳብ አመጣ ጌታዊ ይቅርታ በጣም ለድፍረትና ፕላስ ምን አስባለሁ አይ ቲንክ ስናሳየው የተለያየ ጆርኒ ነው የሰው ልጅ ያለው እኔ አሁን አንድ ሰው ቅጥር ይቀጠር ወይ ስራ ይስራ ለምሳሌ ብትለይ እኛም ስናስተምር ጆርኒያችሁ ዋና የሚወስነው ምንድነው የምትፈልጉት ላይ ነው ፐርፐዝ ላይ ይመጣል መልሶ yes እና ደግሞ የተለያየ ነገሮች ደግሞ ፓራሜትሮች አሉ አይደል ለምሳሌ ቤተሰብ ቢዝነስ ላይ ያለ ልጅ ቤተሰቡ ቢዝነስ ላይ ያለ ልጅ ሁሉም የተመቻቸለት ልጅ ምናምን ነገር መንገድ ኦሬዲ ተጠርጎለታል ሶ ይሄ ልጅ አንድን ሐሳብ ይዞ ቢነሳ
ፌል የማድረግ ቻንሱ ሬድ ነው። ምክንያቱም ገንዘብ አለ፣ ቤተሰብ አለ፣ እውቀት አለ፣ የተለያየ ነገር አለ፣ የቤተሰብ መንገድ አለ እና ኮኔክሽን አለ የተፈጠረ ምናምን ቢዝነስን ስታስበው በጣም እኮ ይገራል በዛ እንትን ስታድግ እኮ እና ከልጅነቱ ጀምሮ ደግሞ እየተመገበ የሚያድገው። ግን ይህን ስል በጣም የጥሩ ቤተሰብ ልጅ ብቻ ነው ኢንተርፕረነር መሆን የሚችለው እያልኩ አይደለም። ወይራስ ደግሞ ኢምፕሎይመንት ላይ ስንመጣ እኔ ለምሳሌ 3 ዓመት እንደዛ አካባቢ ተቀጥሬ ሰርቻለሁ። እኔ ሰራተኛ እንዴት አንድል ማድረግ እንዳለብኝ የተማርኩት ቅጥር ላይ ነው። እኔ እንዴት ትሪት መደረግ አልፈልግም ነው ጥያቄው። እኔ መደረግም አልፈልገውን ሰውን አላደርግም ማለት ነው። ዶነር ጋር ማውራትን የተማርኩት እኔ ቅጥር ላይ ነው። ብዙ ነገሮችን የተማርኩት እሱ ላይ ነው። እና አይ ቲንክ እኔ ጀስት የማስበው ሁለቱንም ነገሮችን ስናወራቸው ወይ ስናነሳቸው የሚነሳበት አውድና መንገድ ለአዳማጩ ምርጫ እንዲመርጥ ብናደርገው። ምክንያቱም አሁን ለምሳሌ እኔ ነን ፕሮፊት ሴክተሩ ላይ ያለሁት በጣም ትልቅ አሁን ገንዘብ የሚገኝባቸው ሴክተሮች ስራ ፈጠራ ትልቅ ሴክተር ነው። ስለዚህ ብዙ ጊዜ ይሉናል አይደል፣ የተለያየ ፖድካስት ላይ እንሰማለን ስራ ፈጠራ የሚባል ሀሳቦች ለስራ ፈጣሪዎቹ በላይ ስራ ፈጠራ እንፈጥራለን የሚሉት ሰዎችን ባለሀብት አድርጓል ይባላል አይደል። እና ስለዚህ እነዚህ አይነት ስኪሎች ወጣቶች በተለይ ግራጁዌት ያደረጉ ልጆች ሁለቱንም ጆርኒ ቢያዩ ፌል ካደረገም ሰክሲድ ካደረገም ቢመለከቱ አይ ቲንክ ብዙ ነገራቸው እንትን ያደርጋል ብዬ አስባለሁ። ሶፍት ስኪል ነው ሃርድ ስኪል ነው እኛ እንደ ሶፍት ስኪል እናስተምራለን። አሪፍ። ወደ 21 ቀኑ ልምጣለህ። እሺ እንደውም 21 ቀኖቹ 21 ስኪሎችን ምን ሞላበት ነው ብለኸኛል። ብዙ ጊዜ 21 ቀን ከዚህ ከሶፍት ስኪል ጋር ሲገናኝ ብዙ ሰው አይምሮ ውስጥ የሚመጣው ነገር አለ። ያ ምንድነው? ሰዎች አንድ ነገርን ደጋግመው ለ21 ቀንና ከዛ በላይ ካደረጉት ያ ነገር ሀቢት ይሆንና በዛው ይቀጥል። ለምሳሌ 12 ሰዓት መነሳት ከሆነ ዛሬ 12 ሰዓት ብትል አላርም ሞልተህ ልተኛ ትችላለህ። ነገም ተነጎዳም እንደዛ ሊፈልግብህ ይችላል። ከዛ ግን ደጋግመህ ስታረገው ግን አይምሮ ራሱ አላርም ይሆናል፣ ሴት ይሆናል። እንደውም የሆነ አማርኛ ፊልም ሁሉ ያለ ይመስለኛል ካልተሳሳትኩኝ 21 ቀን ብሎ በሆነ መንገድ የሆነ አይነት ለሚስቱ ይመስለኛል የሆነ አይነት ሀቢት ፍቅር የሚገለጽበት ሀቢት ነው እና እንደዛ ያደርግና ከዛ በኋላ በቃ ያንን ሀቢት አዳፕት አድርገው የሚቀጥልበት ፊልሙን በደንብ አላስታውሰውም። ግን ብዙዎቻችን አይምሮ ውስጥ እንዲህ አይነት ፐርሰፕሽን ብዙ ሞቲቬሽናል ስፒከሮች በቃ 21 ቀን አድርገው እንጂ ሱስ ለመተው 21 ቀን እንደምንም ብለን ትንበል እንጂ ከዛ በኋላ ትተዋለህ ይላሉና ምናልባት የእናንተ አሁን 21 ስኪል ነው ብለኸኛል ይገናኛል ከዚህ አይነት እንትኑ ጋር? እሱን ንገረኝ እስቲ።